ቤተሰብ ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ልጌማት ለመስራት ነው። እዚህ ጋራ አንድ ማንኪያ ስኳር በትንሿ ማንኪያ አንድ ማንኪያ ካሜራ አድርጋችሁ በብርጭቆ ለሰስ ባለ ውሃ አድርጋችሁ ካሜራውን እዚህ ጋር አዘጋጅታችሁ ወደ ጎን ታስቀምጡታላችሁ። እዚህ ጋራ 2 ካሳ ዱቄት ነፍታችሁ ነው። ለልጌማት ሲሆን መነፋት አለበት አየር እንዲገባው። 3 ማንኪያ የነሻ ዱቄት እዚህ ጋራ 2 ማንኪያ ሀሊብ ኒዶ እዚህ ጋር 2 ማንኪያ ለበን ዘባዲ ቀዝቃዛ ባይሆን የተመረጠ ነው። ለበን ዘባዲውን አውጥታችሁ መጀመሪያ እዳር አስቀምጡት። እዚህ ጋር 2 ማንኪያ ዘይት ትንሽዬ ጨው ልጌማት ስትሰሩ ማንኛውንም ጣፋጭ ነገር ስትሰሩ ልክ 2 ብርጭቆ ከሆነ ሁሉንም ያልኳችሁን በጥንቃቄ 3 ማንኪያ ነሻውንም እዚህ ጋር ካሜራው ይኸው ደርሷል። እንደዚህ ሲደርስላችሁ እንደዚህ ታረጉታላችሁ። ካሜራውንም ምላው ላይ ማድረግ ትችላላችሁ፣ ግን ለበንዘባዲው ቀዝቃዛ ሲሆን እንዳያበላሽባችሁ ካሜራውን መሞከራችሁ። ያው ልጌማቱ አሁን እንደዚህ ሆኗል። ሊጡ እንደዚህ ነው መሆን ያለበት። በጣም እንዳይወፍር ግን ስታቦኩት እሽት አይደለም የምታረጉት። እንደዚህ ወደ ላይ ሳብሳብ አየር እንዲገባው ሳብሳብ እንደዚህ ነው። በቃ ተቀልፉና ጃሂዝ ሲሆን በዘይቱ አብረን እንጠብሳለን። ልጌማት ማሻአላህ ማሻአላህ እንደዚህ ወጥቶ ወርዷል። ጊዜ ስላልነበረኝ አቆይቼው ነው። በቃ እናንተ 1 ሰዓት ከቆየ በቂ ነው። የምትፈልጉት በእጃችሁ በጣትና በጣታችሁ መሀል አድርጋችሁ ይኸው ማሻአላ ወደ ታይ አውርዳችሁ አስተካክሉት። ከዛ ደግሞ እዚህ ጋራ በእጃችሁ ለመስመኪያ ውሃ፣ ዘይት ማንኪያውን ትንሿ ማንኪያ አንድ አይነት። ዘይቱ ደግሞ በጣም እንዳይግል ሙሂም ነው። ዘይቱ በጣም እንዳይግል ከጋለ ተገለብልቦ እናንተ እስከምታረጉ ያኛ ይበስላል፣ ውስጡ አይበስልም። ዘይቱ ወሰጥ ነው መሆን ያለበት። እንደምትፈልጉት አንድ አይነት መቃሳት እንዲመጡላችሁ አንድ አይነት ክብ እንዲመጡላችሁ በትንንሾቹ መላጋውን ደግሞ ውሃ እንዳታስነኩ ተፈናጥሮ እንደዚህ በእጅና በእጃችሁ መሀል አድርጋችሁ በትንሿ ማንኪያ ዘይት አስነክታችሁ ልጌማቱ እንደዚህ የሚያምር ማሻአላ በጣም ነው የሚጣፍጠው። ከላይ ገመር ነው፣ ከውስጥ ደግሞ ሀሺ ነው። ሲፈልጋችሁ በሾኮላታ እዚህ ላይ ነካሽ አርጉላችሁ። እንደፈለጋችሁ ሲምሲም ሀባ በረካ መነስነስ ትችላላችሁ። በጣም ነው የሚጣፍጠው። ጀርቡ።